አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ ብያለሁ። ይሄ ቪዲዮ ስታዩ ስትጀምሩት በላይክ ጀምሩት፣ እንዲሁም ደግሞ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ አበረታቱኝ። ዛሬ የመጣሁበት ርዕስ በጣም እንግዲህ ደስ አይልም። እንግዲህ ተከታተሉኝ። ወደ ርዕስ ልግባና እኔ ግን ግርም ያለኝ ነገር ብዙዎቹ ሰው በራሱ ስልክ የሰራው ስራ መልሶ ተመልሶ ሲያለቅስ በራሱ እጅ እኮ ነው። እህቴ ትሰማለሽ? እዚህ ጋር የሁሉም እህቶች አይደሉም አሉ እዚህ ውስጥ በራሳቸው ማንነት ዝቅ ብለው መልሰው በራሳቸውም ስልክ በራሳቸው ነገር አውርተው ጨርሰው መጥተው ደግሞ እዚህ ሚዲያ ላይ ሲያለቅሱ መጀመሪያ ግን አልነገሩም። ወደ ግድረ ስልባላችሁ እንዴት መጀመሪያ አንድ ሰው በፌስቡክ ይሁን በቲክቶክ ይሁን በቴሌግራም ወዘተ በማንም ነገር ይተዋወቅ ሚዲያ ላይ መጥቶ እኮ እኔ ከከሌ ተተዋውቅ ያለው ብሎ እኮ አላስተዋወቀም። ይሄ ልታውቃላችሁ ብሎ እኮ አልጠየቅሽም እኮ መጥተሽ እዚህ ጋር ጥያቄ አላቀረብሽም እኮ ይሄ ልታውቁታላችሁ አላልሽም። ለምንድን ነው ግን አሁን ሌላ ነገር ጨርሰሽ አሁን ጉድሽን ደግሞ ሲወጣልሽ ሚዲያ ላይ እዚህ መጥተሽ አድኖኝ ራቁት ፎቶ እለቅብሻለሁ ብሎኛል። ብር ካላክሽልኝ የራቁት ፎቶ ይሄን ያክል ብር ካላመጣሽ የራቁት ፎቶ እለቅብሻለሁ ብሎኛል። ይሄ ሁሉ ጣጣ ማን ነው ያመጣው? ይሄ ሁሉ በራስሽ እጅ በአሽው ስልክ በራስሽ ነው አመጣሽው። ደግሞ ሚዲያ ላይ መጣሽ አታፍሩም እኮ ስታለቅሱ። መጀመሪያ መቼ አስተዋወቅሽው? ይሄ ልጅ ፍቅረኛ ይዣለሁ እንደዚህ ብለሽ አላስተዋወቅሽም እኮ። ግን አሁን የራቁት ፎቶ ለቅብሻለሁ ሲልሽ ጉዴን ሳይወጣ እኔ ላውጣው ብለሽ ደግሞ መጥተሽ ሚዲያ ላይ ታወራለች። ማውራት ይጠበቅብሻል። በዚህ ምክንያት ደግሞ ሚዲያ ላይ ከማውጣቴ ሚዲያ ላይ ወጥቼ ከመዋረዴ ይልቅ ሞት ይሻለኛል ብላችሁ የመረጣችሁ ሴቶች እኮ ስንቶቹ ያልታወቁ ሚዲያ ላይ ያልወጡ ስንቶቹ ህይወታቸው ያለፋሉ። በዚህ ዙሪያ ለምን አትጠነቀቁም? መጀመሪያ መጠንቀቅ አለባችሁ እራሳቸው። አንድ ሰው ራቁት ፎቶ ላኪ ከምልሽ ቅድማ ይሄ ሰውዬ ራቁት ፎቶ አሁን ጀምረሽ ላኪ ያለኝ ነጌስ ትዳር ይሆነኛል ወይስ አይሆነኝም ብለሽ አታስቢም? መጀመሪያ አስቢ እስቲ። ዛሬ ላኪ ብሎሻል አይደል? እስከ ዛሬ እስከ 15 ድረስ ወይ አንድ ወርም ድረስ ካስቻለሽ አስቢበት። ጭንቅላትሽ ለምን ሰጠሽ? ጭንቅላትሽ ማሰብ አለብሽ። አስቢበት። ይሄ ራቁት ፎቶ ያለኝ እኮ ምናልባት ራቁት እኮ ነው ላኪ ያለኝ ይሄ ሰውዬ እንዴ ጤነኛ ነው ወይስ የነገ ትዳር ይሆነኛል ብለሽ አታስቢም? ሲጀመር የራቁት ፎቶ ላኪ ያለሽ ሰውዬ ያንቺ የትዳር የሚሆንሽ እኮ አይደለም። የጊዜ ተጠቅሞሽ የሚሄድ ወንድ ነው። ደግሞ በአንዱ አትማሩም እንዴ? ከአንድ ሁለት እዚህ ሚዲያ ላይ እኮ የሚመጡ ብዙ ሰዎች አሉ እንደዚህ ደርሶብኛል ብለው። ከዛ አትማሩም? ደግማችሁ እናንተም ሰምታችሁ መልሳችሁ እዚህ ሚዲያ ላይ የምትመጡት አትጠነቀቁም? አስሙ። ምንድን ነው እየሰማችሁ የምትሉት? አትማሩ? ከአንዱ መማር የለባችሁ ወይስ የእሷ ብቻ ነው ደረሰ ነገ አይደርስብኝም ነው? ሲጀመር ከማታውቁት እኮ ነው እንደዚህ የምትሆኑት። እሺ ምሳሌ ጎረቤትሽ፣ የአገርሽ፣ ያጠገብሽ ቢሆን እኮ
ላኪ አይልሽም። ላኪ ቢልሽ ራሱ ታስጠፍሯለሽ። ከሀገር ሰው በሽማግሌ በቤተሰብ ታስይዋለሽ። ይሄስ በምኑ ትይዋለሽ? በሶሻል ሚዲያ የተተዋወቅሽው በምኑ? ሶሻል ሚዲያ ላይ ሲመጡ እኮ ኖርማል ስም ይዘው አይደለም የሚመጡት። ከአገሩ ስሙ አብዲ ከሆነ እዚህ ደግሞ ወይ ካበደ ብሎች ነው የሚተዋወቅሽ ያንቺ ማለት ነው። ወይ አንቺ እስካሁን ወይ መልኩ ወይ ቁመቱ ምኑን ማርኮሽ ተሸውደሽለታል። መጨረሻው ባልበላ ቢላዋ ቆርጦሽ ይሻገራል። ያልፋል። አንቺ ግን እዚህ እየተሰቃየሽ ቤተሰቦች ቢያዩ ምን ይላሉ? የራቁት ፎቶ ብር ከሌለሽ አጋጣሚ ይሄ ብር ሰጠሽ የራቁት ፎቶ ካላጠፋለሽ አንቺ የት ነው የምትገቢው? ነገ አንቺን ብቻ እኮ አይደለም ያዋራሽ፣ አንቺን ብቻ አይደለም የተዋራሽው፣ ቤተሰቦችንም ጭምር ታሰድቢያለሽ። ቤተሰቦችንም ጭምር ነው የምታሰድቢው። ቤተሰቦችን ጭምር ወንድሞችሽ ያዩ እህታችሁ እንደዚህ ሆነች። ከዛስ ምን ስም ይሰጣል? እንደ ሄቴ እንደ የከሌ ልጅ እንዳትሆኝ ተብሎ አንድ ሰው ልጁ ሁሉ ይመክራል፣ በየቤቱ ማለት ነው። መጀመሪያ አይዘገንናችሁ እንዴ? መጀመሪያ አታስቡም? ኧረ ተው አትሳሳቱ። ከአንዴ ሁለቴ ሰው ከተሳሳተ በአንዱ ይማራል። ተው ብራችሁ መበላቱ ቀርቶ ብራችሁ ልካችሁ ብሬ ተበላው ብላችሁ መጨረሻ ራቁት ፎቶ አታፍሩም? ትንሽ ራቁት ፎቶ ስትልኩ የእናትሽን ላኪለት ብትባይ እኮ አትልኪም። ትልኪያለሽ? ራቁት ፎቶ የእናትሽን ላኪ ብትልሽ ትልኪያለሽ? አትልኪ። ግን የማታውቂው ወንድ ዝም ብለሽ በሚዲያ ተዋወቅሽው ራቁት ፎቶ ትልኪለታለሽ። ተመለሽ፣ አስቢበት፣ ተማሪ። ሚዲያ ላይ ክፉም ነገር እንደሚያስተምር ደግም ነገር የሚያስተምሩ ነገር ብዙ ነገሮች አሉ። እህቴ ተማሪ፣ በራስሽ ተተማመኒ፣ ክብርሽን ዝቅ አታርጊ። ጭራሽ ሌጣ ፎቶ ልካቸው እዚህ ሚዲያ ላይ መታደረሙ። ኧረ ተው ተማሩ፣ ኧረ ተው ተነሱ። እንዴ ደግሞ ስትልኩ በህልማችሁ ነው? እውነትም ከራሳችሁ አላችሁ? ከሰውነታችሁ ከጭንቅላታችሁ አላችሁ? ራቁት ፎቶ የምትልኩ ሰዎች አላችሁ ወይስ አንዱ ክሩ ተነስቶ ነው? ይሆናል ብዬ አስባለሁ። ግን በኖርማል ሙሉ ሰውነታ ጤንነታችሁ ካላችሁ ሊጠፎት አትልኩ። እንደው ዝም ብለሽ የተዋወቅሽው ከምትልኪ ለባልሽ ራሱ መላክ አለብሽ እንጃ። የልጆችሽ አባት ከሆነ ወረ ምናልባት የልጆች ብሎ ክብርሽ ሊጠብቅልሽ ይችላል። ያንቺ ቢቀላሽ ራሱ የልጆችሽ አባት ቢሆን ራሱ ላኪልኝ ቢልሽ ሌላም ሰው ለካ ላኪልኝ ቢያክ ትልኪያለሽ ይልሻል እኮ። እሱ ራሱ ዝቅ አድርግቶ ያይሻል። ምን ይፈጠራል? ራቁት ፎቶ ከተላከ ፍቅር ይመጣል? አይመጣም፣ አይመጣም ፍቅር። እንደው ክብርሽ እንዳለ የተበላሸ ውሃ ነው የሚያደርገው። የተበላሸ ውሃ እኮ የተቀመጠ ውሃ ምንድን ነው ከላይ ቢያንሳብበው? ያ ውሃ እኮ ተመልሰሽ ጠጪ ብትባይ አጠጪም። እሱም እንደዛ ነው። ተመልሶ አይሽም፣ ተመልሶ አይሽም። ትቶሽ ተራምዶሽ እንደ ጫማ ሶል አድርጎ ረግጦሽ ይሄዳል። ተማሩ። ተው ተው፣ አትሸወዱ። ጊዜ የቴክኖሎጂንና ብዙ ነገር ያስተምራል። ተማሩበት፣ አትሸወዱ። እንዲሁ ተጠቀሙበት። እስቲ ምንም የሚጠቅማችሁ ነገር የለም። አያስተምራችሁ፣ ያዋርዳችኋል እንጂ። እና የዛሬ የተሰማኝ ልክ አውርቻለሁ። የዛሬ ቪዲዮ በዚህ ልክ ያቆማል። እና ይህ ቪዲዮ ስታዩ ሼር፣ ሰብስክራይብ፣ ላይክ ማድረጋችሁ በላይክ ደግሞ ጀምሩት። ሰብስክራይብ አድርጉኝ፣ አበረታቱኝ። በያላችሁበት ዓለም ዳርቻ ሰላማችሁ ሰለኝ። አሰላሙ